የዛሬ 5 ዓመት ትሬዲንግን በጀመርኩበት ጊዜ እነዚህ ነገሮች ባቅኖሮ ምናልባት አሁን ላለውበት ደረጃ ከዚህ በተሻለ ፍጥነት መድረስ እችል ነበር። እናንተም በዚህ ዓመት ፎሬክስ ትሬዲንግ መጀመር የምታስቡ ከሆነ ይህንን ቪዲዮ እስከ መጨረሻ ድረስ ካያችሁት ምናልባት 2-3 ዓመታትን ሴቭ ታደርጉበታላችሁ ማለት ነው። ሊትራሊ እኔ ስጀምር ባወቅኳቸው ምላቸውን ኪ ነገሮችና ፎሬክስ ትሬዲንግን ስጀምሩ ደግሞ ላይፋችሁን ሊያቀልሏችሁ ከሚችሉ ነገሮች መካከል ዋና ዋና ፖይንት ምላቸው ነገሮች በዚህ ቪዲዮ ሼር አደርጋችኋለሁ ማለት ነው። እንጀምር። የመጀመሪያው ወደ ትሬዲንግ በምንገባበት ጊዜ ትክክለኛ የሆነ ኤክስፔክቴሽን ሊኖረን ይገባል። ኦፍ ኮርስ አብዛኞቻችን ወደ ትሬዲንግ ስንገባ የተለያዩ ነገሮችን ሶሻል ሚዲያዎች ላይ አይተን ነው። ፎሬክስ ትሬዲንግ ላይፍ ስታይሉ፣ ገንዘቡ የመሳሰሉ ነገሮች በተለያዩ ሶሻል ሚዲያዎች ላይ ሼር ሲደረግ እንግዲህ አይታችሁ ሊሆን ይችላል ማለት ነው። ስለዚህ ያው እሱ አጓግቷችሁ ከሆነ መጀመሪያ የገባችሁት ትሬዲንግን የምታስቡበት መንገድ እንግዲህ በአጭር ጊዜ ሀብታም ለመሆን የመሳሰሉ ነገሮች ነው እና እኔም ስጀምር የመሰለኝ እንደዛ ነገር ነበር ማለት ነው። ኦፍ ኮርስ ያ መሆኑ ደግሞ ያው በትክክለኛ መንኩ መቀበል ስላልቻልኩኝ በዛ ውስጥ የተለያየ አይነት ሾርት ከቶችን ነበር የምፈልገው ማለት ነውና ያንን ደግሞ አሁንም እንግዲህ ብዙ ሰው ላይ ያለው ማለት ነው። የሆነ ቪአይፒ ግሩፕ ላይ ገብታችሁ ላይፋችሁ የሚለወጥ ምናምን የሚመስላቸው ሰዎች በጣም ብዙ ሰዎች አሉ ማለት ነው። ያ ኢትስ ኖት ዘ ኬዝ ራይት። ስለዚህ እኔም የሞከርኩት ነውና ብዙ ሰው መጀመሪያ ሲገባ እንግዲህ ለእንደዚህ አይነት ነገሮች ይጋለጣል። ምክንያቱም ያው ኤክስፔክት የሚያደርገው በአጭር ጊዜ እንግዲህ ለመበልጸግ ምናምን በሚል ነውና የተለያዩ ሾርት ከቶችን ለመጠቀም ይሞክራል ማለት ነው እና በዛ ሂደት ውስጥ ብዙ ገንዘብ ይከስራል እና ከምንም በላይ የሚያሳዝነው ኪሳራ ደግሞ በዛ ፕሮሰስ ውስጥ የሚያጠፋው ታይም ነው ማለት ነው። ይህንን ደግሞ በጭራሽ መመለስ የማንችለው ነገር ነው። ገንዘብ ልንከስር እንችላለን፣ ጊዜያችን ግን ድጋሚ መልሰን ልናገኘው አንችልም። ስለዚህ ትክክለኛ የሆነ ኤክስፔክቴሽን ይኖራችሁ። ትሬዲንግ በጣም ትልቅ ቢዝነስ ነው። ባንኮች፣ ሴንትራል ባንኮች እና ትልልቅ ሄጅ ፈንዶች በቢሊየን በትሪሊየን ዶላሮች የሚያንቀሳቅሱበት ገበያ ነው። በዚህ ገበያ ላይ ኤጃችሁን ገንብታችሁ ገበያውን አንደርስታንድ አድርጋችሁ የራሳችሁን መስመር እስክትይዙ ድረስ የተወሰነ ጊዜ ይፈልጋል ማለት ነው። ስትመጡም እናንተም በቃ ስኪሉ ላይ ፎከስ አድርጋችሁ ስኪሉን ለመማር ከገባችሁ እና ሎንግ ተርሙን እያሰባችሁ ከሆነ የመጣችሁት አንደኛ ስኪሉን ቶሎ ነው የምትለምዱት፣ ሁለተኛ ፕሮግረስ የምታደርጉበት ፍጥነት በጣም ይጨምራል ማለት ነው። ሁለተኛው ነገር ምንድነው? ያው እንደ ማንኛውም ቢዝነስ ትሬዲንግ ካፒታል ይፈልጋል እና ካፒታል ነው ገንዘብን የሚሰራው። ኦኬ ምን ማለት ነው ላስረዳችሁ። አሁን ብዙ ጊዜ አካውንት ፍሊፕ ማድረግ ምን የሚመሳሰሉ ነገሮች ስለሚኖሩ ነው እና ብዙ ጀማሪ ትሬደሮች ለእንደዚህ አይነት ነገር ይጋለጣሉ ራይት። አንድ ሰው እንግዲህ $5000 በወር መስራት የሚፈልግ ከሆነ በትሬዲንግ ውስጥ ማለት ነው። አሁን ይሄ ለብዙ ሰው በጣም ትልቅ ገንዘብ ሊመስል ይችላል። ነገር ግን ኢቭን ኢትዮጵያ ውስጥ ሆናችሁ ይህንን ማግኘት በጣም አቺቨብል የሆነ ነገር ነው። ኦኬ ነገር ግን ለምሳሌ $100 ካፒታል ይዛችሁ ወይ $200 ካፒታል ይዛችሁ በዛ እንግዲህ አሳድጋችሁት 10000 ወይ 50000 ምናምን ማስገባት በጣም ሄዴክ ነው እና እንደዛ ነገር ሀፕን አያደርግም። ኦልሞስት ኤኒዋን ትልልቅ ትሬደር የምትሏቸው ሰዎች በዚህ መልኩ አይደለም ካፒታላቸውን ያሳደጉት ወይም የትሬዲንግ ገቢያቸውን ያሳደጉት ማለት ነው። የትሬዲንግ ገቢያችሁን ለማሳደግ ካፒታላችሁን ነው ስሎሊ ስኬል የምታደርጉት። እመጣላችኋለሁ እሱን ፕሮሰስ። ነገር ግን $200 ወደ 5000 50000 ምናምን ማሳደግ በጣም ቻሌንጂንግ እና ስፔሻሊ ስትጀምሩ በእንደዚህ አይነት ማይንድሴት ውስጥ የምትጀምሩ ከሆነ ለፌሊየር ነው የምትዳረጉት ማለት ነው። ምክንያቱም $200 አካውንት በጣም ፍሊፕ ለማድረግ ሪስክ የምታደርጉት የአካውንቱን 50-100% አካባቢ ነው ማለት ነው ራይት። ስለዚህ ያንን ሪስክ እያደረጋችሁ በቀጣይነት እንግዲህ ገንዘብ ሜክ ማድረግ አትችሉም። ኮንሲስተንሲ አይኖረውም እና ብዙ ሰው መለየት የሚከብደው ወደ ትሬዲንግ ሲገባ ደግሞ ገንዘብ መስራትና ኮንሲስተንት ትሬደር መሆን በጣም የተለያዩ ነገሮች ናቸው። ገንዘብ ለመስራት ገበያው ሁለት አቅጣጫ ነው እኮ የሚሄደው ጋይስ አይደል? ወይ ይወጣል ወይ ይወርዳል። ስለዚህ አንድ ሰው ኢቭን ትሬዲንግን ሰምቶ የማያውቅ ሰው አምጥታችሁት እዚህ ጋር ግዛ ወይ ሽጥ ብላችሁት ብትገቡ አንድ አካውንት ፍሊፕ ሊያደርግላችሁ ይችላል። ይሄ ጎበዝ ትሬደር ነው ማለት አይደለም። ምክንያቱም ገንዘብ ለመስራት ጀስት ሁለት አቅጣጫ ብቻ ነው ያለው ራይት። ዋናው ነገር ምንድነው? አዘ ትሬደር ያንን ነገር በቀጣይነት ኮንሲስተንትሊ መንዝ ባይ መንዝ መስራት ይቻላል ወይ ነው ጥያቄ። እና ደግሞ መስራትን ብቻ ደግሞ ሳይሆን ገንዘቡን ደግሞ ኪፕ ማድረግ ራሱን የቻለ ደግሞ ስኪል ይጠይቃል። ይሄ ስኪል ሳይመጣ ካፒታሉን አመጣችሁት አላመጣችሁት ያን ያህል ማተር አያደርግም። ምክንያቱም በመጣበት ፍጥነት ነው የሚሄደው ሞስት ኦፍ ዘ ታይም። ይሄ በራሴ የሚያየሁት ነው፣ በብዙ ሰዎችም እንግዲህ ያየሁት ነገር ነው እና ስኪሉ ከሌላችሁ፣ ፔሸንሱ ከሌላችሁ እና የትሬዲንግ ማንነቱ ያንን ገንዘብ ሜክ ማድረግ የሚችል ግለሰብ ወይም ፐርሰናሊቲ ቢልድ ሳታረጉ ገንዘቡ ቢመጣም እንግዲህ በመጣበት ፍጥነት ነው በኋላ በር የሚሄደው ማለት ነው እና አይኖ እሱ ደግሞ በጣም ከባድ ፊሊንግ ነው። ስለዚህ
ትሬዲንግ ላይ የስ ካፒታል ይፈልጋል። ነገር ግን ያንን ካፒታል ስኬል የምታደርጉበት ሲስተም አካውንት ፍሊፕ እያደረጋችሁ ሳይሆን ሪያሊቲው እና አሁን ላይ ደግሞ በጣም ጥሩ ኦፖርቹኒቲ ያላችሁ ፕሮፕ ፈርሞችን መጠቀም ትችላላችሁ። እኔ በጀመርኩበት ጊዜ ብዙ ፕሮፕ ፈርሞች አይታወቁም። ስለዚህ እኔ የትሬዲንግ ካፒታሊን ለማሳደግ የተጠቀምኳቸው አቬኖች ትንሽ ለየት ይሉ ነበር። አንደኛው ክሪፕቶ ላይ በደንብ ኢንቨስት አደረግ ስለነበረ እሱ በተወሰነ በደንብ ስኬል እንዳደረግ ረድቶኛል። ምሰራቸው የተለያዩ ቢዝነሶች ነበሩ። ዴን ኦፍ ኮርስ ፐርሰናሊም ደግሞ ትሬድ ማድረግባቸው ቀስ በቀስ ምሰራበት አካውንት ነበር ማለት ነው። ስለዚህ እነዚህ ነገሮች ነው ጆይንትሊ እያደጉ መጥተው ዴን አሁን ሌሎች ኦፕሽኖችንም ተጠቅሜ ያው ስኬል ያደረግኩት ማለት ነው። አሁን ላይ የጀመራችሁ ከሆነ ግን በጣም የሚገርም ኦፖርቹኒቲ አላችሁ which is ለምሳሌ ፕሮፕ ፈርሞች ናው። ስለ ፕሮፕ ፈርም ስንል ከዚህ በፊት ሰምታችሁ ማታውቁ ከሆነ ፈንድድ አካውንት ምናምን ስል በእኔ ሶሻል ሚዲያዎች ላይ ሰምታችሁ ሊሆን ይችላል። እነዚህ ቤዚካሊ የሆነ ቻሌንጅ ይሰጧችሁና ያንን ቻሌንጅ የምታሸንፉ ከሆነ ለምሳሌ ሌትስ ሴይ $50,000 ፈንድድ አካውንት ከሰጧችሁ ያንን ስቴፕ ይኖረዋል። እሱን ካለፋችሁ በኋላ ሌትስ ሴይ $50,000 ኦን ዴሞ አካውንት ይሰጧችኋል ማለት ነው። ዴን እዛ ትሬድ አድርጋችሁ እንግዲህ በምታገኙት ፕሮፊት የተወሰነ ስፕሊት ይከፈላቸዋል ማለት ነው። ስለነዚህ አሰራራቸው እንዴት ሪሰርቹን እንደምትሰሩ የመሳሰሉ ነገሮች ሞር ሰፋ ያለ ቪዲዮ በቀጣይ እሰራላችኋለሁ። ነገር ግን ሀሳቡ ይሄ ነው። ይሄ ምንድነው? በቀላሉ በትንሽዬ ካፒታል ለምሳሌ $50,000 አካውንት ለመግዛት ምናልባት $200-300 አካባቢ ነው የሚያስፈልገው። አንድ ሰው $200-300 አውጥቶ የ$50,000 ፈንድድ አካውንት አክሰስ ቢያደርግ አሁን ካፒታሉ ወደ $50,000 አደገ ማለት ነው አይደለ? ናው ኦፍ ኮርስ የስ እዚህ ውስጥ ያው ሪስክ ማድረግ የምትችሉት 10%ን ብቻ ነው ምናምን፣ ነገር ግን እሱን ማለፍ የምትችሉባቸው የተለያዩ የሪስክ ማኔጅመንት ስታይሎች አሉ ማለት ነው። ዋናው ግን ምን ልላችሁ ፈልጌ ነው፣ ስኪሉ ካላችሁ ካፒታሉን ስኬል ማድረግ የምትችሉባቸው መጠን ብዙ ኦፕሽኖች አሉ ማለት ነው። ነገር ግን እናንተ ማተኮር ያለባችሁ if you want to make money in trading ማለት ነው ፍሊፕ ማድረግ ሳይሆን ጀስት በወር ከ3 እስከ 5% ባለው ሬንጅ ውስጥ ብቻ መስራት የምትችሉበትን ስኪል ዴቨሎፕ ለማድረግ ሞክሩ። አሁን ይሄ በጣም ቀላል ታርጌት ነው፣ ማይንዳችሁን አያጨናንቀውም። ኦኬ፣ ስለዚህ በወር በቃ 3% 5% የምሰራበትን ስኪል ሴት ነው የምትፈልጉት ማለት ነው አይደል? ይሄ 3% 5% ማለት ትንሽ ሊመስል ይችላል። $100 ላይ የስ $3 $5 ያን ያህል የምታዩትን ሶሻል ሚዲያ ላይ የምታዩትን ላይፍ ስታይል ሊገዛላችሁ አይችልም። የስ ነገር ግን እችን 3-5% ለምሳሌ $100,000 ፈንድድ አካውንት ላይ አፕላይ ብታደርጓት ለምሳሌ በወር ኦኬ $3,000-5,000 ሜክ እያደረጋችሁ ነው ማለት ነው አይደል? ኦፍ ኮርስ ይሄንን ደግሞ ካፒታሉ ሞር ስኬል ባደረጋችሁ ቁጥር የተለያዩ አካውንቶች ባሰፋችሁ ቁጥር ስለ ስኬሊንግ እንዳልኳችሁ በሌሎች ቪዲዮዎች እሰራላችኋለሁ። ባደረጋችሁ ቁጥር እቺ 3-5% የምትለዋ ራሱ በትልቅዬ አካውንት በጣም አሪፍ ገንዘብ ይሆናል ማለት ነው። ስፔሻሊ ኢትዮጵያ ውስጥ ሆናችሁ ብዙ ላይፍ ቼንጂንግ የሆነ ገንዘብ ነው ያ ማለት ነው። ስትጀምሩ ታርጌት ማድረግ ያለባችሁ ያንን ነው። ኦፍ ኮርስ ቢዝነሱ ገንዘብ ይፈልጋል። ካፒታል ማግኘት የማትችሉም ደግሞ ከሆነ የሚመክራችሁ ነገር ምንድነው? በራሳችሁ ኦን ዘ ሳይድ ሀስል የምታደርጓቸው ነገሮች ካሉ የኮሚሽን ስራዎች ሁሌ ሪኮሜንድ ማደርጋቸውና እኔም ቴክኒክ የሰራኋቸው ስራዎች ስለነበሩ ነው ማለት ነው። ዜን ኦፍ ኮርስ አሁን እኛም ደግሞ የትሬድስ ቻሌንጅ ላይ ላለፉት እንግዲህ የተወሰነ አመታት ላይ በየጊዜው እንደዚህ የተወሰኑ የትሬዲንግ ውድድሮችን እናዘጋጅላችኋለን። እዛ ውድድሮች ላይ እንግዲህ አሸናፊ ለሆኑት የተለያዩ ትሬደሮች የካፒታል ሰፖርት እናደርጋለን ማለት ነው። ይሄ እንግዲህ ከዚህ በኋላ የሚቀጥል ይሆናል። ቀጣይ ቻሌንጆች መች እንደሚኖሩ ለማወቅ የምትፈልጉ ከሆነ ቴሌግራም ቻናል ይሄኛውን ዩዘርኔም ተከትላችሁ እዛ ላይ መከታተል ትችላላችሁ። ቻሌንጅ በሚኖርበት ሰዓት ላይ አፕዴት አደርጋቸዋለሁ ማለት ነው። ሶስተኛው እንግዲህ እንደ ትሬደር በጣም ከምትወስኗቸው ትልቁ ውሳኔዎች መካከል አንደኛው የምትጠቀሙትን ፕላትፎርሞች መምረጥ ነው ማለት ነው። ኦኬ፣ ይሄ ምንድነው? እንግዲህ ፎሬክስ ትሬዲንግ ስትጀምሩ ለምሳሌ አካውንት ያስፈልጋቸዋል፣ ገበያውን አክሰስ የምታደርጉበት ማለት ነው። ለምሳሌ የውጭ ትራንዛክሽን ማካሄድ የምትፈልጉ ከሆነ ባንክ አካውንት ያስፈልጋቸዋል። ፋይናንሻል ማርኬቱ ላይ አክሰስ ማድረግ የምትፈልጉም ከሆነ ደግሞ የብሮከሬጅ አካውንት ያስፈልጋቸዋል ማለት ነው። ስለዚህ የመጀመሪያው እንግዲህ ትልቁ ውሳኔያችሁ የሚሆነው ምንድነው? የብሮከሬጅ ፈርማችሁን መምረጥ ይሆናል ማለት ነው። እንዴት መምረጥ እንደምችሉ ከዚህ በፊት ሰፋ ያለ ቪዲዮ ሰርቼላችኋለሁ። ነገር ግን በጣም ኪ የምላቸውን ኢምፖርታንት ነገሮችን ልንገራችሁ ብሮከር ስትመርጡ ማለት ነው። የመጀመሪያውና ትልቁ ማየት ያለባችሁ ነገር ያ ብሮከር ሪላብል ነው አይደለም የሚለውን ነገር ነው ማለት ነው። ምክንያቱም ያው እንግዲህ ገንዘብ ዲፖዚት ነው የምናደርገው፣ ዊዝድሮ ነው የምናደርገው ራይት። ስለዚህ ገንዘብ የምናስገባበት ፕላትፎርም ስለሆነ የነገር ሪላብል ነው አይደለም የሚለውን ነገር ማየት አለብን። ኦፍኮርስ ይህንን ቼክ ለማድረግ ያ ብሮከር ምን ያህል ሬጉሌትድ እንደሆነ
በደንብ ሪሰርች ማድረግ ይኖርብናል ማለት ነው። ሁለተኛው ነገር ደግሞ ባለንበት ጂኦግራፊካል ሎኬሽን ያ ብሮከር ይስራ አይስራ ቼክ ማድረግ ይኖርብናል ራይት። ለምሳሌ ዩኤስ ከሆናችሁ ብዙ ኦፍሾር ብሮከሮች አይሰሩም ራይት። ስለዚህ ዩኤስ ውስጥ የሚሰሩ የተለያዩ የፎሬክስ ብሮከሮች ይኖራሉ። እነሱን ሪሰርች ማድረግ ይኖርባቸዋል። ኦፍኮርስ ከዛ ጋር ተያይዞ የታክስ ኢሹዎች ምናምን ሊፈጥሩ የሚችሉ ነገሮች ይኖራሉ። ይህንንም በደንብ ሪሰርች ማድረግ ይኖርባቸዋል ማለት ነው። ኢትዮጵያ ውስጥም ከሆናችሁ ደግሞ ኢትዮጵያ ውስጥ የማይሰሩ ወይም አክሰስ ለማድረግ የሚከብዱ ብሮከሮች አሉ። ዴን ደግሞ ኢትዮጵያ ውስጥ ደግሞ በቀላሉ አክሰስ ለማድረግ አካውንት ለማውጣት ዲፖዚት እና ዊዝድሮ በጣም የሚቀል ዶክመንት የሚቀበሉ ብሮከሮች አሉ። ስለዚህ ለላችሁበት ጂኦግራፊካል ሎኬሽን የሚመች ብሮከር ቢሆን ይመረጣል ማለት ነው። ሶስተኛው የምታዩት ነገር ደግሞ የትሬዲንግ ኮንዲሽኖች ናቸው። እነዚህ ቤዚካሊ እንግዲህ በዛ ፕላትፎርም ላይ ትሬድ በምታደርጉበት ሰዓት ላይ የሚኖራችሁ የትሬዲንግ ኮስት፣ ከዛ ጋር ተያይዞ ምናልባት እርዳታ ቢያስፈልጋችሁ ሰፖርቱ ምን ያህል ፈጣን ነው። ኦኬ እነዚህ ነገሮች በጣም ኢምፖርታንት ነገሮች ናቸው። ሌላኛው ደግሞ ወደዛ ብሮከር ገንዘብ ስታስገቡና ስታወጡ ምን ያህል በቀላሉ አክሰስ ማድረግ ትችላላችሁ፣ ምን ያህል ፈጣን ነው፣ ምን አይነት አማራጮች አሏችሁ። እነዚህ ነገሮችም ደግሞ በደንብ ሪሰርች ማድረግ ይኖርባችኋል ማለት ነው። እኔ በእነዚህ ክራይቴሪያ ሪሰርች አድርጌ የምጠቀመው የራሴ ብሮከር አለ። እኔ የምጠቀመውን ብሮከር ማግኘት ከፈለጋችሁ እዚህ ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ። ሊንኩን በመንካት ገብታችሁ ሳይን አፕ አድርጋችሁ የትሬዲንግ አካውንታችሁን ሬዲ ማድረግ ትችላላችሁ ማለት ነው። አሁን ይህን ሁሉ ከተረዳንና ሬዲ ከሆንም በኋላ ወደ ዋነኛው ጥያቄ እንመጣለን ማለት ነው አይደል? የፎሬክስ ትሬዲንግን ስኪል እንዴት አድርጌ ነው መልመድና መማር የምችለው የሚለው ጥያቄ ማለት ነው። እኔ ትሬዲንግን ስጀምር የተማርኩት ፎር ደ ሞስት ፓርት በትራያል ኤንድ ኤረር ነው። ማለትም የሆነ ዩቲዩብ ቪዲዮ ያለው የሆነ መጽሐፍ ላይ ያለው እዛን ያየሁትን ነገር ዝም ብዬ ማርኬቱ ላይ አፕላይ አደርገዋለሁ። ማርኬቱም ማጅራቴን ይለኛል፣ ከስር ይወጣለሁ፣ ድጋሚ የሆነ ነገር አነባለሁ። በእንደዚህ አይነት ፕሮሰስ ነበረ እና ይሄ ፕሮሰስ ዩ ሃቭ ኖ አይዲያ በጣም ብዙ ነገር ነው ኮስት ያደረገኝ። እንዳልኳችሁ ነው ገንዘቡን ድጋሚ ሜክ ታደርጉታላችሁ፣ ነገር ግን ያንን ታይም ደግማችሁ አታገኙትም ማለት ነው ራይት። ይሄ በጣም አስቸጋሪ ነበረ ማለት ነው። እና ደግሞ ያው ብዙ ሰው ዩቲዩብ ላይም ተማሩ ምናምን ሲባል ሰማላችሁ እና በጣም አስቸጋሪ ነው ዩቲዩብ ላይ ፎሬክስ ትሬዲንግን ለመማር። ኦፍኮርስ ብዙ ነገሮች ሪሶርሶች አሉ፣ ነገር ግን በጣም የተለያየ ቦታና የተበታተነ ቦታ ነው ያለው ያ ነገር። ፕላስ ደግሞ ዩቲዩብ ላይ ጀስት የ3 ሰዓት የ4 ሰዓት ቪዲዮ አይታችሁ ፎሬክስ ትሬደር እንግዲህ ልትሆኑ አትችሉም። ምክንያቱም ጊዜ ይፈልጋል ያ ነገር። ምክንያቱም ወራት የሚፈጅ ስኪል ነው ማለት ነው። አንድ ነገር ተረድታችሁ ኤክሰርሳይዝ አድርጋችሁት በዚህ መልኩ ስትሄዱ ፍሎውን በጠበቀ መልኩ መሄድ ይኖርባችኋል እና ለዛም ነው ሙሉ የፎሬክስ ትሬዲንግ ኮርስ እንግዲህ በነፃ ያዘጋጀውላችሁ ማለት ነው። ኦኬ ከዚህ በፊት ካልሰማችሁት እንግዲህ ከቤዚክ ጀምሮ ከዜሮ ጀምሮ እስከ አድቫንስድ ሌቭል ስትራክቸርድ በሆነ መልኩ ሙሉ የፎሬክስ ትሬዲንግ ኮርስ አዘጋጅቼላችሁ ነበረ። እንደውም በመጀመሪያው ራውንድ ከ20,000 ሰው በላይ ጆይን አድርገው ትሬኒንጉን በመውሰድ ይገኛሉ ማለት ነው። ከነዛ ውስጥ መካከልም አንዱ ከሆናችሁ እዚህ ቪዲዮ ላይ እስቲ ኮርሱን እንዴት እንዳገኛችሁት ጀስት ኮሜንት አድርጉልኝ። የመጀመሪያው ዙር ሬጅስትሬሽን ላለፋችሁና የሁለተኛውን ዙር እንግዲህ በመጠባበቅ ላላችሁ ብዙ ሰዎች እንግዲህ አንድ የምስራች ይዤላችሁ መጥቻለሁ። which is ዛሬ ይሄንን ቪዲዮ መስከረም 18 እና 19 ማለት ቅዳሜና እሁድ የምታዩት ከሆነ የሁለተኛውን ዙር ሬጅስትሬሽን በነፃ ከፍትላችኋለሁ ማለት ነው። ሬጅስተር ለማድረግ ቴሌግራም ቻናላችን ላይ ገብታችሁ ዩዘር ኔሙ ይኸውና ሊንክም ዲስክሪፕሽን ላይ አስቀምጬላችኋለሁ። ያው ትክክለኛ መሆኑን ቼክ አድርጉ። ከ50,000 በላይ ሰብስክራይበር ያለው ማለት ነው። እዛ ላይ ኮርሱን የምታገኙበት ቻናል ማለትም የሬጅስትሬሽን ሊንኩን አስቀምጬላችኋለሁ ማለት ነው። እዛ በመግባት ቦታችሁን መያዝ ትችላላችሁ ማለት ነው። ይሄንን ቪዲዮ ደግሞ ለሁለተኛውም ዙር ሬጅስትሬሽን ሌት ሆናችሁ የምታዩት ከሆነ ወደፊትም ሌሎች ዙር ሬጅስትሬሽኖች ይኖሩናል ማለት ነው። ከእናንተ የሚጠበቀው ጀስት አፕዴትድ ሆናችሁ ሶሻል ሚዲያ ቻናሎቻችን ላይ መከታተል ነው። ስለዚህ አይደር ኢንስታግራም ላይ ወይም ደግሞ ቴሌግራም ቻናላችን ላይ መች ቀጣይ ሬጅስትሬሽን እንደሚጀምር አሳውቃችኋለሁ። ያው ነፃ ነው። ይሄንን ኮርስ ልሽጥላችሁ ምናምን የሚሉ ብዙ ሰዎች ይኖራሉ። መክፈል አይጠበቅባችሁም። ጀስት ፔሸንትሊ መታገስ ነው የሚኖርባችሁ ማለት ነው። ይሄንን ቪዲዮ እስከዚህ ድረስ ካያችሁት ደግሞ ላይክ ማድረግ እንዳረሱ። ይሄን ቪዲዮ ይጠቅማችኋል ብላችሁ ለምታስቡ ሰዎች ሼር አድርጉላቸው። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በተኗን በመንካት ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እንገናኝ።